እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን እናምናለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስርዓተ መሰረት ሐምሌ 7 ታላቅና ታዋቂ የቅድስት ሥላሴ ዓመታዊ የዕረፍት የምስጋና በዓል ነው። ይህንም ዕለት በቤተ ክርስቲያን እጅግ በድምቀት ከሚከበሩት የሥላሴ በዓላት አንዱ ሲሆን በዋነኝነት ከሚከተሉት የመጽሐፍ ቅዱሳዊና ታሪካዊ ምስጢራት ጋር የተያያዘ ነው። አንደኛ፣ የአብርሃም እንግዳ የሥላሴ መገለጥ። በብሉይ ኪዳን በዘፍጥረት መጽሐፍ ምዕራፍ 18 ላይ እንደተጻፈው አባታችን አብርሃም በመንበሬ የኮክ ዛፍ ስር ድንኳን ጥሎ ሳለ 3 እንግዶች መጡለት። አብርሃምም እነዚህን እንግዶች በፍቅርና በትህትና ተቀብሎ አስተናገደ። የምስጢረ ሥላሴ ማሳያ። እነዚህ 3 እንግዶች የቅድስት ሥላሴ የአብ፣ የወልድ፣ የመንፈስ ቅዱስ ምሳሌ መገለጫ ነበሩ። የበረከት ቃል ኪዳን። ሥላሴ በአብርሃም ቤት ተገኝተው ምሳ ከቀመሱ በኋላ ለሳራና ለአብርሃም እርጅናቸውን ሳይመለከቱ የይስሐቅ መወለድን ያበሰሩበት እና ለአብርሃም የበረከት ቃል ኪዳን የገቡለት ዕለት ነው። ሁለተኛ፣ የአንድነትና የሦስትነት ምስጢር አስተምህሮ። ኦርቶዶክሳውያን ቤተክርስቲያን በዚህ ዕለት ሥላሴ አንድነት፣ ሦስትነት በጥልቀት ታስተምራለች። በሦስትነት በስም አብ፣ ወልድ፣ መንፈስ ቅዱስ በአካል ለእያንዳንዱ ፍጹም አካል አለው እና በግብር አብ ወላጅ አስራጺ፣ ወልድ ተወላጅ፣ መንፈስ ቅዱስ ሰራጺ ሦስቱ ናቸው። በአንድነት በመለኮት፣ በፍቃድ፣ በስልጣን፣ በፈጣሪነትና በህልውና አንድ ናቸው። የበዓሉ አከባበር ስርዓተ። በዚህ ዕለት በሁሉም የኦርቶዶክሳውያን አስተምህሮ የኦርቶዶክሳውያን አብያተ ክርስቲያን በተለም በስመ ሥላሴ በተከሉት ደብራት ታላቅ መንፈሳዊ በዓል ይደረጋል። የታቦት መውጣት ንግስና። የቅድስት ሥላሴ ታቦት በደመቀ መንፈሳዊ ስነ ስርዓት በዝማሬና በሽብሸባ ወጥቶ ምዕመናን ይባርካል። የአብርሃም በረከት እንግዳ። የአብርሃም በረከት እንግዳ በመቀበል ምዕመናንም የአባታችንን የአብርሃም በረከት ለመሳተፍ ሲሉ በዚህ ዕለት ለነዳያን፣ ለደካሞችና ለእንግዶች ማዕድ ያዘጋጃሉ፣ ምጽዋት ይሰጣሉ። በአጠቃላይ ሐምሌ 7 የሰው ልጅ ከፈጣሪው ጋር ያለውን የቃል ኪዳን፣ የበረከት፣ የፍቅር እና የእንግዳ ተቀባይነትን ትሩፋት የሚዘከርበት ታላቅ የቅድስት ሥላሴ በዓል ነው።
እናመሰግናለን። የስላሴ ወደ አብርሃም ቤት የገባበት በሐምሌ 7 ቀን ጻዲቅ አብርሃም በመንበረ ኦርቶዶክስ ቤተክርስቲያን ይቅርታ ውዶችዬ፣ የስላሴ ወደ አብርሃም ቤት የገባበት ቀን በሐምሌ 7 ቀን ጻዲቁ አብርሃም በመንበረ የኦኮስ ዛፍ ስር ድንኳን ተክሎ ሳለ 3 እንግዶች ወደ ቤቱ ሰርገው ሲመጡ አየ። አብርሃም እንግዶችን በማክበርና ለመቀበል በፍጥነት እየሮጠ ሄደ። በግንባሩ ተደፋ። በትህትና ማገልገል አብርሃም እንግዶቹን እግራቸውን ልጠብ፣ ከዛፍ ስር እረፍት እንጀራም ልጋብዛላቸው አላቸው። ቤተ ክርስቲያን እንደምታስተምረው እንግዶች አብርሃም እኛ ሽማግሌዎች ነን፣ ከሩቅ መንገድ ነው የመጣ ነው። ስለዚህ አዝለህ ድንኳንህን አስገባን አሉት። የአምላክ ምስጢር መገለጥ አብርሃም አንደኛውን አዝሎ ወደ ድንኳን ሲያስገባው ሌሎቹ 2 በድንግልና በግብር አምላካውያን በድንኳን ውስጥ ገብተው ተገኙ። ይህንም ለአብርሃም የስላሴ ረቂቅነትና አምላክነት የተገለጠበት ተአምር ነበር። ሁለተኛ ማዕድ አብርሃም የወይፈኑን ማንሳት አብርሃም ሚስቱ ለሳራ 3 መስፈሪያ ተሰልቅ ዱቄት ፈጥነሽ ለውሽ እንጎቻም አድርጊ ካላት በኋላ አንድ ታናሽ ወይፈን አርዶ ከቅቤና ከወተት ጋር አቀረበላቸው። ሚስጥራዊያን ዝማሬ እርሱ አብርሃምን ደስ ለማሰኘት ብሎ ይህንን በብላት እንደ እንስሳት ቅቤና መብላቱን ማለት ነው ሲሆን በምስጢራዊ የተደረገ እንጂ እንደ ሰው የምግብ ፍላጎት አይደለም። ከዚያም የታረደውን የተቆራረጠውን ወይፈን በስላሴ ኃይል ዳግም ሕያው ሆኖ በመነሳት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ስላሴ አመሰገነ ይላል የቤተ ክርስቲያን ትውፊት ትርጓሜ። ይህንን የአብርሃም እምነት ይበልጥ ያጸና ታላቅ ተአምር ነበር። ሶስተኛ የይስሐቅ መወለድ መበሰር። እግዚአብሔር አብርሃም እና ሳራ በረጅምናቸው ዘመን መካንነታቸውን አስወገደ። በሚቀጥለው ዓመት በዚህ ጊዜ የቃል ኪዳን ልጅ የሆነውን ይስሐቅን እንደሚወልዱ ያበሰረበትና የበረከት ቃል የገባላቸው በዚህ በሐምሌ 7 ዕለት ነው። አራተኛ የአብርሃም ስላሴ የሚለውን ስያሜ ትርጉም ኦርቶዶክሳውያን ቤተክርስቲያን አምላክ ስትጠራ የአብርሃሙ ስላሴ ትለዋለች። ይህንም የሆነበት ምክንያት አብርሃም በቅን ልቦና በእምነትና በትህትና እንግዶችን በመቀበሉ ምክንያት ፈጣሪውን
በቤቱ ለማስተናገድና ምስጢረ ሥላሴን የአካል ሶስትነትንና የህልውና አንድነትን በአካል ለማየት በመብቃቱ ነው። ይህንም ታሪክ ክርስቲያኖች እንግዳ ተቀባይና ትሕትናን፣ ምጽዋትን እንዲህ ለማመዱ ትልቅ አርአያ ይሆናል። ስለዚህ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዘንድ ሐምሌ 7 የአብርሃም እምነት የተመሰረተበት የይስሐቅ መወለድ የተበሰረበትና የቅድስት ሥላሴ አንድነትና ሶስትነት ለአብርሃም በተአምር የተገለጠበት ታላቅ የክብር በዓል ቀን ነው። እናመሰግናለን። እናምናለን በአብ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን እናምናለን በመንፈስ ቅዱስ እናምናለን።